ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? ሁልጊዜ እንደምመርቃችሁ ታዲያ ምናልባት በህመም እየተቸገራችሁ ያላችሁ ሰዎች፣ ፊዚካል ፔን ያለባችሁ ሰዎች እውነቴን ነው ምላችሁ አምላክ በዚህ ዓመት ፈውሱን እናንተ ቤት አብዝቶ አትረፍርፎ ያስገባላችሁ። በታመማችሁበት እጅ በታመማችሁበት እግር ቆማችሁ ድጋሚ ደግሞ አምላካችሁን ማመስገን ይሁንላችሁ። ታዲያ በዛሬ መርሃ ግብራችን ወገኖቼ አንድ ጠንከር ያለን ሐሳብ እናነሳለን ማለት ነው። ያም ደግሞ ዲያብሎስ ወጣቱን ምን ያህል እንደተቆጣጠረ ሁልጊዜ እንደምነግራችሁ ወገኖቼ። አንዳንዶቻችሁ ዮናታን ወይም ደግሞ እንደዚህ አይነት ኮንቴንት ለምንሰራ ሰዎች ሁሉ ነገር አገነንታይ ነው እንዴ? ወጣቱ እንደዚህ ተጠንቀቁ ምና ሁሉን ነገር ዲመናይዝ እያደረጋችሁ ገንዘብ ለመስራት ነው የምትፈጉት። It's not because of that ወገኖች። ሁልጊዜ እንደምነግራችሁ ገንዘብ መስራት ከተፈለገ እዚህ ዩቲዩብ ላይ እንደዚህ አይነት ኮንቴንት አይደለም ይዞ የሚመጣው። አምታይሊንግ ወገኖች። ታዲያ ዛሬ ምናልባት እሱን አንስተን እንዴትስ መትረፍ አለብን ከዛ የሚለውን እንነጋገራለን ማለት ነው። ምንድነው ሰሞኑን አንድ ሴት ወይ ወንድ ሶሻል ሚዲያ ላይ የሆነን ፖስት አደርጋለች ወይ ያደርጋል ማለት ነው። በጣም ብዙዎችን ያስቆጣ እንዲሁም ብዙዎችን ያበሳጨ ያለንበትንም ስቴትና ሲቹዌሽን ያሳየ ይመስለኛል። ምን ያህል ወጣት ምን ያህል ሰው በአጋንንት ቁጥጥር ስር እንዳለ ፍንትው አድርጎ ያሳየን። ፖስቱ ምንድነው ካላችሁኝ ያያችሁት አይታችሁታል ማለት ነው። ይሄ የምትመለከቱት 24 ሰዓት ህግ ባይኖር ኖሮ ምን ታደርጉ ነበር የሚል ማለት። ታዲያ ይሄ ፖስት ወገኖች የራንደምሊ ፖስት የተደረገ ነው። ምናልባት ታዋቂ ሰዎችም አይደለም የለቀቁት፣ ግን በጣም ቫይራል ወጥቷል። በጣም ብዙ ሺህ የሚቆጠሩ ሰዎች ወጣቶች ኮሜንት ጽፈዋል ማለት ነው። 24 ሰዓት ህግ ባይኖር ምን ሊያደርጉ ይችሉ እንደነበር ማለት እና ኮሜንት ሴክሽኑን ከፍታችሁ ማንበብ ወገኖቼ ይሄ የአእምሮ ጤናችሁን እንደመበከል እስኪቆጠር ድረስ በጣም የሚያስጠሉ የሚዘገንኑ ነገሮች ነው እየተጻፉ ያሉት ማለት ነው። 24 ሰዓት ህግ ባይኖር ኖሮማ ያው ህጉ እስኪመጣ ድረስ አምላኬ ጋር ጠጋብዬ በጸሎት አሳልፍነ ወገኖቼ። ወጣቱ ያለበት ስቴት በጣም አስጊና እንዲሁም ደግሞ አንገብጋቢ እንደሆነ እንድትረዱ ስለምፈልግ ታዲያ ኮሜንት ላይ ምንድነው የተጻፈው የሚለውን ምናልባት ፖስቱን ካገኛችሁት እናንተ ገብታችሁ ማንበብ ትችላላችሁ። እኔ እዚህ ጋር እንኳን አምጥቼ ፖስቱን ባሳያችሁ ይሄ ቪዲዮ ዩቲዩብ ቀጣ ነው የሚያወርድብኝ ማለት ነው። ምክንያቱም ዲስ ማች ነው በጣም ሴንሲቲቭ የሆነ ነገርና መነሳት ወይም ደግሞ መወራት የማይችል ነገር እየተጻፈ ያለው። በቀላሉ ለመናገር ያክል በጣም ብዙ ወንዶች ሴቶችን እንደሚደፍሩ ነው የሚናገሩት። ሚስቴ እንደዚህ አደርጋታለሁ፣ 100 ሴቶች እንደዛ አደርጋለሁ፣ ህፃናት እንደዚህ ያደርጋለሁ። እና ይሄ ነገር ሲጻፍ በነገራችን ላይ ወገኖቼ የሀገሪቱ ወጣት ያለበትን ሜንታል ስቴት የሚያሳይ ነው። አይ እኮ ጀስት ፈን እኮ ነው ያደርጉታል ብለህ ነው ዝም ብሎ እኮ ቫይራል እንዲህ በኢየሱስ ክርስቶስ አረ እየቀረስኩ ነው እንዴ። ታዲያ እኮ ኢትስ ጀስት ፈን እኮ ዝም ብሎ እኮ የተጻፈ ጽሁፍ ነው ብላችሁ እንደማታስቡ በጣም እርግጠኛ ነኝ። ኢትስ ቢኮዝ ከዚህ በፊት ነግሬያቸዋለሁ። እኔ በጣም የሚዘገንነኝ አንድ ነገር አለ። ቴሌግራም የሚባለው አፕ ላይ እንግዲህ ታውቃላችሁ ብዙዎቻችን እንጠቀመዋለን። መላላኪያ ሜሴጅ መላላኪያ ምናምን ብቻ አይደለም፣ በጣም በርካታ ግሩፖች አሉ የሚጠቅሙ የትምህርት ቤት ምናምን። ነገር ግን ደግሞ አንደርግራውንድ አለው እታች ደግሞ ተቆፍሮ ውስጥ ለውስጥ ደግሞ ብዙ ሼዲ የሆኑ ነገሮች ይሰራሉ። ከነዛ ውስጥ ሪቬንጅ ፖርን ነው ብያቸዋለሁ። እህቶቻችን ያው እኛ ሀገር ያሉ ማለት ነው አበሾች ለፍቅረኞቻቸው ያው የሆነ ያለ ልብስ የሚልኳቸው ፎቶዎች ይቸበቸባሉ እዛ ላይ አምቴሊንግ ይቸበቸባሉ። ታዲያ ገንዘብ በጣም ከሚዘዋወርባቸውና ብዙ ብር ከፍላችሁ ከምትገቡባቸው እንደዛ አይነት ፔጆች ውስጥ አንደኛው የህፃናት እንዴት ነው ማስረዳችሁ ወገኖቼ? እንዴት ነው ማስረዳችሁ? ቻይልድ ወይም ደግሞ የህፃናት እንዴት ልጥራው ቃሉ PORN እናንተ ተርጉሙት አለ ቻናሎች ማለት ነው። ብዙ ሀበሻዎች እዛ ቻናል ላይ ሜምበር ናቸው። እዛ ቻናል ላይ የሚለቀቀው እንደዚህ አይነት ነገር ነው፣ የህፃናት PORN በጣም በሚዘገንን ሁኔታ ማለት ነው። እና ኮሜንት ላይ ገብተው እኔ እንደዚህ ያደርግ ነበር፣ ህፃናትን ሰብስቤ እንደዚህ ያደርግ ነበር፣ ሴቶችን እደፍር ነበር ምናምን ሲሉ አንዳንድ ወንዶች is not because they are joking, they are telling the truth ወገኖቼ። እና ስለ ኢትዮጵያ አንዳንድ ሰዎች ሲናገሩ ፈሪሃ እግዚአብሔር ያለው ህዝብ ያለበት ሀገር፣ ሃይማኖተኛው ቁጥር በጣም የበዛበት ሀገር እኮ ነው ኢትዮጵያ፣ ለምለሚቱ ገነቲቱ ምናምን ሲሉ እኔ በጣም ነው የምስቀው። ይቅርታ አድርጉልኝ ኢትዮጵያውያን፣ እኔ አገሬን በጣም ነው የምወደው ታውቃላችሁ። ነገር ግን ኢትዮጵያ ማለት የሚታየው የሚነካው ወይም ደግሞ የሚውለበለበው ባንዲራ ሳይሆን እዛ ጋር ኮሜንት የሚጽፉ ወንድሞችና እህቶች ናቸው፣ ሞስትሊ ወንድሞች ናቸው። ስለዚህ ሁላችሁ ወገኖች የዲያብሎስ ዓላማ ይሄ ነው፣ ወንዶችን በማንሆለል ውስጥ ጄኔሬሽንን ማበላሸት ብዬ ብዙ ጊዜ ነግሬያቸዋለሁ።
ወንዱ የተሳሳተ እሳቤና መንፈሳዊ አቋምና ይዘት ካለው ነግሬያቸዋለሁ፣ አገርን፣ ሀጉርን፣ ዓለምን የማበላሸት አቅም አለው። ይሄ መንፈሳዊ መሪ ነው። ወይዘር ተቀበላችሁትም አልተቀበላችሁትም ፌሚኒስት የሆናችሁ ሰዎች አንዳንዶቻችሁ ደስ ላይላችሁ ይችላል እንዲህ ስል። ታዲያ ወንዶች እዛ ጋር ገብተው የጻፉት ነገር እነዚህ ወንዶች ናቸው እዛ ቴሌግራም የነገርኳችሁ ቻናል ላይ ተሰግስገው ህፃናት የሆነ ነገር ሲደረጉ በማየት የሚረኩ። ታዲያ ለካ ሰው መታሰርን ስለሚፈራ ወይም ደግሞ ያው ህጉ የሚያመጣበትን ጣጣ ላለመቀበል እንጂ ምንም ነገር ማድረግ ትችላለህ ቢባል መጀመሪያ የሚያደርገው ሰይጣናዊ ማንነቱን በጣም የሚቀፍ ነገር ታውቃላችሁ። በየቀኑ እኛ ሀገር ላይ ይደረጋል። በየቀኑ ምናልባት መሀል ከተማ የምትኖሩ ሰዎች ምንም ላታውቁ ትችላላችሁ እንጂ በየክፍለ ሀገሩ የሚደረጉ ግፎችና ወገኖች መከራዎች የሚብራሩ አይደለም። ታዲያ ስለ ኢትዮጵያ ስናወራ ስለዚህ ህዝብ ነው ያወራን ያለ ነው። እባካችሁ ወጣቶች ንቁ ስል እንደነዚህ አይነት ህዝብ ነው ንቁ እያልን ያለ ነው። እውነቴን ነው የምላችሁ ወገኖች። እኔ ሁልጊዜ እላለሁ በጣም መሸለም ካለብን እንደ ኮንቴንት ክሬተር እኛ ነን። አምጣልኝ ኢዝ ኖት ቢኮዝ ራሴን ስለማደንቅ ምናምን አይደል። ነገር ግን ወጣቱን ማደንዘዝ፣ ወጣቱን በማዝናናት፣ ወጣቱን የሆነ በማስጨፈር ሰበብ ያዙኝ ልቀቁኝ የሚሉ ዘፋኞች በሚሸለሙበት አገር ላይ ምን አይነት ወጣት ነው ከስር እንዲፈላ የምትጠብቀው ነው? ኮንሰርቶች ሲዘጋጁ ሜን የሆኑ የመንግስት ድርጅቶች ትላልቅ ካምፓኒዎች ቴሌን ጨምሮ ማለት ነው ስፖንሰር እያደረጉ ወጣቱ ምን አይነት የጭንቅላት ልኬት እንዲኖረው ነው ኤክስፔክት የሚደረገው? ወገኖች ያው ይሄ እንግዲህ ስፖንሰሮች አሉን የቁማር ምናምን ቤት ምናምን ታውቃላችሁ። እንግዲህ ስለዚህ ሐሳብ ምናልባት ሌላ ቪዲዮ መስራት ያስፈልገኛል። ትላልቅ የሚባሉ ቲክታከሮች ብዙ ፎሎወር ያላቸው ሶኮልድ ፐብሊክ ፊገሮች ወገኖቼ ቁማርን ነው የሚያስተዋውቁት፣ መጠጥን ነው የሚያስተዋውቁት፣ ዘፈንን ነው የሚያስተዋውቁት። እና እንደዚህ አይነት ነገር ሀገሪቷ ላይ በበዛ ቁጥር በጣም የሚዝናና ህዝብ አይደለም የሚበዛው። ነገር ግን ወገኖቼ ከሰውነት ጎራ ወጥቶ እንስሳዊ ባህሪው ያየለበት ወጣት ነው የሚበረታው። ይሄ ሁሉ የሆነበት ምክንያት ደግሞ ወገኖቼ ወጣቱ ከአምላኩ እጅግ በጣም ርቋል። ከዚህ በፊትም ተናግሬያለሁ። ይኸውላችሁ ወጣቶች ገንዘብ አይደለም የሚያስፈልጋችሁ። አሁን ስራ ልፋ ጥረግረ ብላ ወገኖቼ ጥረግረ ልትፋላ ስትል መቶ ካፍ የሚነጥቅ አንተ ማታየው ጭንቅላትህን ይዞ እንስሳ እያደረገ ያለ አጋንንታል። በጣም ይቅርታ አድርጉልኝ ስሜታዊኝ ስለማወራ ወገኖቼ፣ በጣም ስለሚነካኝ ነው ውስጤ እንደዛ አይነት ነገር። ምንም እንዳልተፈጠረ ከተቀመጥኩ ከባድ ነው። ቤት እየተቃጠለ ቤት ውስጥ ገብቶ ሌባ በጣም እየዘረፈ እኮ አንተ ቲቪ የምትመለከት ከሆነ ከባድ ነው። ቲቪውንም ቀጥሎ ስለሚወስደው ማለት ነው። ለሆነ ለሚፈጠር ነገር እኮ አግባብ የሆነ ሪያክሽን ልንሰጥ ይገባል። ልክ የሆነ ሰው መቶ በጥፊ ቢልሽ ጸጥ ብለሽ አትራመጅም። ባትቺው እንኳን ትጮያለሽ፣ ከቻልሽው ደግሞ አንቺም ታጠፊዋለሽ በጥፊ ማለት ነው። እና ታዲያ ዳቢሎስ ቤታችን ገብቶ አገራችን ገብቶ ወጣቱን ተቆጣጥሮ አይምሮውን ይዞ ሰው ሳይሆን እንስሳ ብቻ እንስሳ እንደውም እኮ በጣም ማለት ታድለናል እኮ እንደ እንስሳ እንኳን ካሰብን ይቅርታ አድርጉልኝ። ምክንያቱም ሰም ፒፕልስ ከእንስሳነት አልፈው ዲመን ሆነዋል፣ ራሳቸው ዲመን ሆነዋል። እንግዲህ ግልጹን ነው የምናወራው ዛሬ። አይ ሆፕ ማንንም ኦፌንድ አላደርግ። ምናልባት ተመልክታችሁ ከሆነ እኔ ከሆኑ ዓመታት በፊት ያየኋቸው የሆኑ ፊልሞች አሉ። ደ ፐርጅ የሚባል ፍራንቻይዝ አለ። 2 3 4 ፓርቲ ያለው ፊልም አለ እና ምንድነው 24 ሰዓት ነው ብቻ የሆነ ምሽት ህግ የለም። ስለዚህ በዛ ምሽት ሰው የፈለገውን ነገር ማድረግ ይችላል። እና ፊልሙ ሙሉ የሚያውጠነጥነው ይሄ ነው። ሰዎች ከሰውነት ጎራ ወጥተው በአምላክ አምሳል ተፈጥሮ ሳይበቁ ዳቢሎስ ደግሞ አስጠግቶ በራሱ አምሳል ሌላ አይነት ፍጥረት አድርጓቸው እርስ በርስ ስንቦጫጨቅና ስንጋጋጥ ርህራሄ የሚባለው ነገር ከውስጣችን ወጥቶ ጭካኔ ልክ ኒው ኖርማል የሆነበት ማለት ነው። ልክ አሁን የምንኖርበትን ጊዜ አስቡት ወገኖች። አሁን ማንን ነው የምታምኑት? እውነቴን ነው የምላችሁ፣ ማንን ነው የምታምኑት? ለምንም ነገር እኮ የሚታመን ወጣት ሰው እኮ እያጣን ያለ ነው። ኤቭሪባዲ የሆነ ቀን እየጠበቀ ነው ያሳያል ከዛ ማን እንደሆነ ማለት። ታዲያ ወገኖቼ ከመቼውም ጊዜ በላይ ልንጠነቀቅበት የሚያስፈልግበት ጊዜ ላይ ነው ያለ ነው። ይኸውላችሁ አንድ ሀገር ውስጥ ወጣት በበዛ ቁጥር 2 አይነት ኦፖርቹኒቲ አለ። በጣም ወጣት ከበዛ በጣም የሚሰራ ኃይል የሚሰራ ጭንቅላት በዛ ማለት ነው። ሌላኛው ኦፖርቹኒቲ ደግሞ ዲስአድቫንቴጅ ነው። ምን አይነት ዲስአድቫንቴጅ ከተባለ የወጣቱን ጭንቅላት አጋንንት ለመቆጣጠር እድል ካገኘ ቲንክ አባውት ኢት የኢትዮጵያ 48-49% የሚሆነውን ህዝብ ተቆጣጠርክ ማለት ነው። 50% በቀሩት 50 ዓመታት ውስጥ ስለሚጠፉ አንተና ልጆች ነው የምትቀሩት። አንተ በዚህ ጭንቅላት የወለድከው ልጅ በምን አይነት ሐሳቤ ነው የምታሳድገው ሲባል ልጅ ካንተ እንደሚብስ አሁንም እናውቃለን።
ምክንያቱም የሚያጠግብ እንጀራም የማያጠግብ እንጀራም ከምጣዱ ስለሚያስታውቅ ማለት ነው። አያችሁ ወገኖቼ፣ በቃ ፕሊዝ እባካችሁ ልመና ይሁን እንደ ቪዲዮ ዛሬ ልመና ይሁን። እባካችሁ ወደ ፈጣሪያችሁ ተጠጉ። ወጣቶች ይህን ቪዲዮ የምትመለከቱ እባካችሁ ፕሊዝ በዚህ ዓመት ትንጥዬ እንኳን ከባለፈው ይልቅ ቀረብ ለማለት ሞክሪ። ፕሊዝ ሞክር። ምክንያቱም ወገኖቼ በጉብዝና ወራት በወጣትነት ወራት ፈጣሪህን አስብ ነው የሚለው መጽሐፉም። ይሄ ቃል በነገራችን ላይ ቫይስ ቨርሳል ይሰራል። በጉብዝና ወራት ፈጣሪን ካላሰብክ ሌላ ነገር ታስባለህ የሚለውም እውነት ነው። ከፈጣሪ ርቀ ደግሞ የምትቀርበው ጥሩ የሆነ አጋንንት ጥሩ የሆነ ኒውትራል ፕሌስ የለም። ነግሬያችኋለሁ። ከሰሜን ርቃችሁ ወደ ደቡብ አለመቅረብ አትችሉ። ደሴማስ ከአምላካችሁ ርቃችሁ ወደ አጋንንት አለመቅረብ አትችሉ። አሁን እኮ ወጣቱ በመንፈሳዊ ዓለም ላይ ቢታይ እኮ እንዲህ ያጎበጠ ወጣት እኮ ነው የበዛው። ስለዚህ በጉብዝና ወራት ወጣት ከሆናችሁ ስቲል ጥንካሬ ካለ እናንተ ውስጥ ፕላን ስታደርጉ ወገኖቼ ከፕላናችሁ የመጀመሪያ ዋን ስቴፕ ወደ አምላኬ የምጠጋበት ጊዜ ይሁንልኝ ማለት ነው። ወዳችኋለሁ። አእምሮአችንን መድኃኒዓለም የሚፈውስልን። በቀጣይ ቪዲዮ እንገናኛለን። ቻው።